አሜሪካ በመጨረሻም ለብቻዬም ቢሆን የሆርሙዝ ሰርጥን እደፍራለሁ ማለቷ ተሰምቷል። የነጻነት ፕሮጀክት ስትል የሰየመችውን ዘመቻም ከዛሬ ጀምሮ በሆርሙዝ ሰርጥ ማከናወን ጀምራለች። ይህንን ተከትሎም ኢራን አሜሪካ ደፍራ በሆርሙዝ ሰርጥ ከገባች መግባቷን ለዘመናት እንድትጸጸት የሚያደርጋት የጥቃት ድግስ ደግሻለሁ ብላለች። በዛሬው ዕለትም ኦፕሬሽኑ ሲጀመር ኢራን አንድ ወደ ሆርሙዝ ሰርጥ ለመግባት የሞከረን የአሜሪካ መርከብ በሚሳኤል መምታቷን ብትገልጽም አሜሪካ እያስተባበለች ትገኛለች። ውድ የአንኳር ዜና ተመልካቾቻችን ዝርዝሩ ተሰናድቷል። አብራችሁን ቆዩ። Oh my God. በአሜሪካና ኢራን መካከል ሲካሄዱ የቆዩት ድርድሮች ምንም አይነት ፍሬ ማፍራት አለመቻላቸውን ተከትሎ ከሰሞኑ አንዱ ሀገር ባንዱ ላይ የሚያደርሰው ዛቻ ተጠናክሮ ቀጥሏል። የሆርሙዝ ሰርጥ ተዘግቶ መቀጠሉን ተከትሎም የተከሰተው የነዳጅ እጥረት ቀውስ ተባብሶ ከየብስ ትራንስፖርት በተጨማሪ አሁን ላይ በርካታ አየር መንገዶች ስራ ለማቆም እየተገደዱ መሆኑም ተሰምቷል። የሆርሙዝ ሰርጥ ከ2 ወራት በላይ መዘጋቱ ሌላ ጉዳትንም አጭሯል። ከ2000 በላይ መርከቦች መህልቃቸውን በጣሉባቸው ሀገራት ለረጅም ጊዜ በመቆየታቸው የሰራተኞቻቸውን ምግብና ውሃ እንዲሁም መሰረታዊ ነገሮች በመጨረሳቸው ለአደጋ ተጋልጠዋል። የፕሬዝዳንት ትራምፕ አስተዳደር የሆርሙዝ ሰርጥን ለማስከፈት ለረጅም ጊዜ የሌሎችን ሀገራት ድጋፍ ሲጠይቅ የከረመ ቢሆንም አሁን ላይ ይህንን ለከፍተኛ አደጋ የሚያጋልጥ ኦፕሬሽን ለመፈጸም ዝግጁ ነኝ ብሏል። አሜሪካ ከዛሬ ጀምሮ የነጻነት ፕሮጀክት ስትል በሰየመችው ዘመቻ ገለልተኛ የሆኑ የተለያዩ ሀገራትን መርከቦች አጅባ በሆርሙዝ ሰርጥ እንዲተላለፉ ለማድረግ ማቀዷን አሳውቃለች። ዋሽንግተን ይህ እርምጃ በሆርሙዝ ሰርጥ መዘጋት ምክንያት መውጫ አጥተው ለረጅም ጊዜ የቆዩ መርከቦች እንደ ምግብ ያሉ መሰረታዊ ነገሮችን በመጨረሳቸው የተወሰደ ሰብአዊ እርምጃ ነው ብለዋለች። የአሜሪካ ማዕከላዊ እዝ እንደሚለው በሆርሙዝ ሰርጥ የባህር ላይ ትራንስፖርት ነጻነትን ለማረጋገጥ እርምጃው እንደሚወሰድ ነው ያሳወቀው። የሆርሙዝ ሰርጥ ከተዘጋበት ጊዜ ጀምሮ ላለፉት 2 ወራት ያህል 2000 መርከቦችና 20000 ሰራተኞቻቸው መግቢያና መውጫ አጥተው ቆመው እንደሚገኙ ተነግሯል። አሜሪካ እነዚህ መርከቦችና ሰራተኞቻቸውን መታደግ ያስችላል ያለችውን ይህንን ዘመቻ በዛሬው ዕለት ማስጀመሯን የገለጸች ሲሆን ኢራን የሆርሙዝ ሰርጥን ለመድፈር በሞከረ አንድ የአሜሪካ መርከብ ላይ ጥቃት ፈጽሜያለሁ ብላለች። ምንም እንኳን አሜሪካ እያስተባበለች ብትገኝም አሜሪካ ይህንን ግዙፍና ከፍተኛ ጉዳት ሊያስከትል የሚችልን ዘመቻ በተሳካ ሁኔታ ለመፈጸምም 15000 የበቁ ወታደሮችን፣ በርካታ ጸረ ሚሳኤል ስርዓት የተገጠመላቸው መርከቦችና ከ100 በላይ የጦር ጄቶችን እንደምትጠቀም አሳውቃለች። ለዚህ የአሜሪካ ዘመቻ ነጻነት ቴህራን ወዲያው ነበር ምላሽ የሰጠችው። የሀገሪቱ ብሔራዊ ደህንነት ኮሚሽን ኮሚሽነር ኢብራሂም አዚዚ በሰጡት ምላሽ አንድም የአሜሪካ የጦር መርከብ የሆርሙዝ ሰርጥን ውሃ ከረገጠ የተኩስ አቁም ስምምነቱ እንደተጣሰ እንቆጥራለን ብለዋል። የሆርሙዝ ሰርጥን ለማስከፈት አሜሪካ ወታደሮቿን በሰርጡ ለማሰማራት ማቀዳውን በተመለከተ በሰጡት አስተያየትም የሆርሙዝ ሰርጥ በፕሬዝዳንት ትራምፕ የማህበራዊ ትስስር ፖስት አይከፈትም አይዘጋምም ብለዋል። የሆርሙዝ ሰርጥ በፈንጂ የታጠረና ከባድ የሆነ መልክዓ ምድር ያለው መሆኑን ተከትሎ አሜሪካ በምን መልኩ ይህንን የአጀብ አገልግሎት ለመርከቦች ለመስጠት እንዳቀደች እስካሁን ያሳወቀችው ነገር የለም ተብሏል።